ክቡራትና ክቡራን ዛሬ ስለ ሁላችንም ሐሳብ ዩቲዩብ ሞኔታይዜሽን እነግራችኋለሁ። ቆይ እዚህ ጋር ግን ትኩረት ሞኔታይዜሽን ራሱ ምን ማለት ነው? በቀላሉ ፍትፍት ባለ አማርኛ ስነግራችሁ ዩቲዩብ በምትለቁት ቪዲዮ እይታ መጠን ዩቲዩብ ሲከፍላችሁ ነው። አገኛችሁኝ አይደለ? ስለዚህ በአማርኛ ሞኔታይዜሽን ለመሆን እነዚህ መስፈርቶች ማሟላት አለባችሁ። እናም 1000 ሰብስክራይበር በመጀመሪያ ሊኖራችሁ ይገባል። በነገራችን ላይ ሰብስክራይብ የምትለዋን በተን ተነቃችሁ ከዛ በኋላ ላይክ የምትለዋን ስትነኩ ዩቲዩብ በነፃ ጂቲኤን እንደሚያጫውታችሁ ታውቃላችሁ። 4000 ዎች ሀወር መኖር አለበት። እናም ይሄ ደግሞ በአንድ አመት ውስጥ መሆን አለበት። አዝናለሁ በአንድ አመት ውስጥ መሆን አለበት። እናም ደግሞ ይሄ ትልቅ ግብ ሊመስለን ይችላል። እናም ሁሉም ነገር ሳታስቡት ነው የሚሆነው። እናም ደግሞ ቀላል ነገር ነው። ሶስተኛ ዩቲዩብ ፓርትነር ፕሮግራም ያስፈልጋችኋል። ፕሮግራም ውስጥ ዩቲዩብ ስቱዲዮ ላይ ግቡ። በግራ ሞኔታይዜሽን የምትለዋን አገኙና አፕላይ ናው የምትለዋን የቅድሞቹ መስፈርቶች አሟሉ። አፕላይ ናው የምትለዋን ንኳትና አፕላይ ናው ካላጋችሁ በኋላ እና ዩቲዩብ ፓርትነር ፕሮግራም ውል ትቀበላላችሁ። እና ቀጣይ በአራተኛ በኩል ደግሞ ለነገሩ ይሄ ሶስተኛው ነበር መሆን የነበረበት አድሰንስ አካውንት መክፈት አለባችሁ። እና ሞኔታይዜሽን ይሄንን ይመስላል። እናም ደግሞ ቪዲዮዎቹ ከ10 ከ5 ቢበዛ ከ100 አላልፈላላችሁ ይቺ ቪዲዮ ቼክ አድርጓት። እናም ሰዎች ቻው እንጂ ክፈቷትና ግቡ።